የጌታዬ እናት እመቤቴ ቅድስት ድንግል ማርያም ሆይ የሰላም እመቤት ነሽና ሰላምታ ላንቺ ይገባል እያልኩ በጧትና በማታ የምስጋና እጅ መንሻ አቀርብልሻለሁ። ድንግል እናቴ ሆይ በገነት መካከል የተተከልሽ ድንኳን ነሽ። የኔ የአገልጋይሽን ኃጢአት ከሰማይ ከዋክብት ይልቅ የበዛ ስለሆነ የካህናት አለቃ የኢየሱስ ክርስቶስ እናት ነሽና ተገቢውን ንስሐ ስጭኝ። እመቤቴ ማርያም ሆይ እንደ ወተት አንጀትን ለሚያርስ ልብን ለሚያቀዘቅዝ የመልካም ወተት ስም አጠራርሽ ሰላምታ ይገባል እያልኩ ሰላም እላለሁ። ድንግል እመቤቴ ሆይ ርግብዬ ርግብዬ እያለ የሚያመሰግንሽ የጥበበኛው ሰለሞን ርግብ ነሽና ድንቁርና ረሃብ እንዳይጸናብሽ እህለ ጥበብን መግቢኝ። ከብዙ በጎ ሥራዎች አንዱ መስጠት ነውና። እናቴ ንጽሕት ቅድስት ድንግል ማርያም ሆይ ኃጥእን ለማጥፋት የማይመኝ ቂም በቀልን የማያውቅ ልብሽ ፍጹም የዋህ ነው። እናቴ ሆይ ለዚህም ይቅርታ ልማድሽ ነውና ይቅር በይኝ። በልቤ ውስጥ ያለውን ምኑን ስንቱን እነግርሻለሁ። ሐዘኔን ጭንቀቴንም ሁሉ አንቺ ታውቂዋለሽና። እመቤቴ ማርያም ሆይ ከነቢያት ከጻድቃን ከሰማዕታትም ወገን ቢሆን ከቶ እንዳንቺ የምወደው ማንም የለም። እናቴ ሆይ አንቺን መጠጊያ ስለሚያደርጉ በአንቺ ከመታመን በቀር ሥራዬ ኃጢአት ብቻ ሆኗልና ለእርዳታዬ ፈጥነሽ ድረሽልኝ። እናቴ ሆይ በምሄድበት ጎዳና በማድርበትም ቦታ ሁሉ በመዓልትም በሌሊትም ጥበቃሽ አይለየኝ። ድንግል እናቴ ሆይ ነፍሳትን ሁሉ የምትመግቢ ነሽና የልብስና የምግብ ችግር ባለ ዘመኔ ሁሉ አታሳይኝ። ረሃብና ብርድ ጸሎትን ያስረሳሉና። እመቤቴ ማርያም ሆይ አሁንም በሄድኩበት መንገድ ሂጂ፣ በደረስኩበትም ቦታ ቸርነትሽ ጠባቂ ይሁነኝ። እናቴ ሆይ በማንኛውም ወገን ንግግሬን አሳምሪ፣ ቀኝ እጅሽን በራሴ ላይ አኑሪ። ለሚጻረሩኝን ተጻረሪ፣ ክፉ ምክራቸውንም አንድ በአንድ ዘርዝሪ። እመቤቴ ማርያም ሆይ ከኀጢአት ሁሉ መተዳደፍ በማየ ንስሐ ንጹሕ እምኃጢአት ታደርግኝ ዘንድ በረድኤት ወደ እኔ ቅረቢ። እያንዳንዳችንንም በሥላሴ ስም ባርኪን። ድንግል እናቴ ሆይ እንደኔ ያሉትን ኀጣኖች በጸሎትሽ ወደ ንስሐ እንዲመለሱ መንፈሳዊ ጥበብን ግለጭላቸው። ጻድቃንም በምግባራቸው በትሩፋታቸው ጸንተው እንዲቆዩ ጠብቂያቸው። እመቤቴ ማርያም ሆይ ጸሎቴን ተቀብለሽ ወደ ላይ ወደ ሰማይ ታሳርጊ ዘንድ ከላይ ከሰማይ ዳርቻ ፈጥነሽ ወደ እኔ ነይ። ድንግል እናቴ ሆይ ዘወትር የርኅራኄሽን ጠል በእኔ ላይ አርከፍክፊ። የምድር ብልጽግና ግን ኃላፊ ጠፊ በመሆኑ በቸርነትሽ ጽድቅን ታተርፊልኝ ዘንድ የተገባ ነው። እመቤቴ ማርያም ሆይ የአዳም ልብሱ ግርማ ሞገሱ የሄኖክ የራሱ ወርቅ አንቺ ነሽ እኮ። የኖህ መርከብ ሆይ ብልህ አዋቂ የሆነ ከልጅነቱ ጀምሮ አንቺን ያፈቅራል። ሰነፍ ልበ ቢስ ግን በከንቱ ይጠላሻል። ዳሩ ግን በመከራው የተንኰል ምክር ወጥመድ እሱ ራሱ ይጠመድ። እመቤቴ ማርያም ሆይ ዘር ያልወደቀባት ገበሬ ያልጣረባት የቅዱስ ቁርባንን አዝመራ ያፈራሽ ገራህት ሆይ ከትጉሃን መላእክት ጋር ወደ እኔ ፈጥነሽ ነይ። ድንግል እናቴ ዓለም እኮ የወዳዳትን መልሳ ታጠፋዋለች። በወጥመዷም አስገብታ ብዙውን ሕዝብ በመርዟ እንደገደለች ይህን ሥራዋን የሚያውቁባት ከቶ እንደምን ያለ ብልህና አዋቂ ሆኑ። ስለሆነም በወጥመዷ እንዳታጠምደኝ መረቧንም በጣጥሰሽ ጣይልኝ። ድንግል እናቴ ሆይ
ለዕውራን ብርሃናቸው፣ ለተጠሙትም የወይን ምንጫቸው ሆይ ወደ እኔ ፈጥነሽ ነይ። ኦ ወዮ ትተይኝ ይሆን? ኦ ወዮ ትንቅኝ ይሆን? እንግዲያ የልቤን ሐዘን ለማን እነግረው ይሆን? ድንግል እናቴ ሆይ እመቤቴ ማርያም ሆይ የመለኮት የእሳት ግለት ያላቃጠለሽ የእግዚአብሔር ማደሪያ ነሽና ፈጥነሽ ወደ እኔ ነይ። ማሪኝ ድንግል እናቴ ሆይ ይቅርም በይኝ። አንቺ ከማርሽኝ ይቅር ካልሽኝ ማነውስ የሚፈርድብኝ? በሥጋና በነፍስም የሚፈርድ ልጅሽ ነውና። እመቤቴ ማርያም ሆይ የሰማይና የምድር ንጉሥ እናት ነሽና ኀጢአቴን ሁሉ ፈጽመሽ ለማጥፋት ፈጥነሽ ወደ እኔ ትመጭ ዘንድ እማልድሻለሁ። ድንግል እናቴ ሆይ የሥጋና ነፍስን ችግር ሁሉ ከእኔ ላይ አስወግጂ። ይልቁንም ወዲያና ወዲህ በማለት ቀኑ በከንቱ እንዳይመሽብኝ በቁም ነገር ሥራ ላይ እገኝ ዘንድ እኔ በደለኛው አገልጋይሽ እማልድሻለሁ። እመቤቴ ማርያም ሆይ ስፍር ቁጥር በሌለው የዚህ ዓለም ፍለጋ በመከተል እኔ ኃጥኡ ጐስቋላው አገልጋይሽ አሳዘንኩሽ ይሆን? ታዲያ እመቤቴ ማርያም ሆይ ከቀድሞ ጀምሮ ቂም በቀልን ይቅር ማለት ልማድሽ ነውና ይቅር በይኝ። መሐሪዋ እናት ሆይ አረጋግኝ እንጂ አትተይኝ። እናቴ ሆይ በመሴሰንና የዝሙት ሥራን በመሥራት ሐሰት በመናገርም አሳዘንኩሽ ይሆን? ድንግል እመቤቴ ሆይ ነገር ግን አንቺን በፍጹም ልብ መውደድ ቀላል አይመስለኝም። 78 ነፍሳትን የበላ በላዔ ሰብእ በጥርኝ ውሃ ገነት ለመግባት በቅቶአልና። ርኅሩኃ እመቤቴ ሆይ አደፍ ጉድፍ ሳይኖርብሽ በድንግልና ጸንተሽ ያለሽ የአንቺ ፍቅር እሳት ሆኖ አንጀት ያቃጥላል እኮ። ድንግል እመቤቴ ሆይ ሁሉ ጊዜ በጎ በጎ ነገርን አድርግልኝ። እንደ ሥራዬ ሞት ይገባኝ ነበር፣ ነገር ግን ንስሐ የምገባበት ጥቂት ጊዜ ታገሽኝ። እናንተ በዚህ ዓለም እያላችሁ ወደ ላይ ወደ ታች የምትወጡና የምትወርዱ ሁሉ የእመቤታችን ፍቅር ከቶ ቀላል አይምሰላችሁ። በየጊዜው ስሟን እየጠራ በእመቤታችን ፍቅር የተማመነ በአማላጅነቷም ጥላ ስር የተጠለለ ዘማዊ ወይም ሴሰኛም ቢሆን ፍጹም ድንግል ይሆናል። እመቤቴ ማርያም ሆይ የእግዚአብሔር ማደሪያ እንደ መሆንሽ ብዙ የሆነ ልዩ ልዩ ተአምራትሽን በጆሮዬ ሰምቻለሁ፣ በዐይኔም አይቻለሁ። ድንግል እናቴ ሆይ እኔን ከርታታውን አውታታውን በዚህ ዓለም የሚያረጋጋኝ የሚያጽናናኝ አጥቻለሁና ሩኅሩኃ እናት ሆይ እስኪ ቀረብ ብለሽ የሚያጸናኝ ቃል አሰሚኝ። ድንግል እናቴ ሆይ ፍጻሜ የሌለው የብዙ ብዙ የሆነ ተአምርሽ በደመናና በጉም አምሳል በዓለም ላይ ተሰራጨ። ድንግል እመቤቴ ሆይ የሮማው ጳጳስ የመዛነቢያው ድንኳን ነሽና እኔም ንስሐ ሳልገባ እንዳልሞት ዕድሜ ትጨምርልኝ ዘንድ ሰሎሜ ባዘለችው ልጅሽ እማጸንሻለሁ። እመቤቴ ማርያም ሆይ ከሐዘን የምታረጋግኝ፣ እርጅናዬን በወጣትነት የምትለውጭልኝ፣ ዘመን የማይቈጠርለት ሕፃን በማኅፀንሽ አደረ እኮ። ድንግል እናቴ ሆይ ተስፋ ለቈረጡት ተስፋቸው ነሽና ጸሎትንና ዕጣንን እንዲሁም ቅዱስ ቁርባንን በማቅረብ ጊዜ እኔ አገልጋይሽን ለማጽናናት በዚህ ቦታ ተገኝ። እመቤቴ ማርያም ሆይ ስምሽ ኀጣንን ያጸድቃል፣ ሰነፎችንም ብልህና ትጉህ ያደርጋል። ድንግል እናቴ ሆይ እኔ የአእምሮ ድሃ የሆንኩ አገልጋይሽ ብቻ ቀርቻለሁና ብዙውን የልቤን ሐዘን ነግሬሽ ከሐዘኔ ታረጋግኝ ዘንድ ፈጥነሽ ወደ እኔ ነይ። እመቤቴ ማርያም ሆይ የሥጋና የነፍስ ችግር እንዳይደርስብኝ ዕንቁ ስምሽን ከክብር መዝገብ ወይም ሳጥን ወስጄ ገንዘብ አደረግሁ።
የገጽሽን ጸዳል ለማየት ፈልጋለሁ እኮ። ድንግል ሆይ ፈጥነሽ ድረሽልኝ። እመቤቴ ሆይ ገስግሰሽ ድረሽልኝ። ሰውነቴን አንቺን ተጠምታለችና። እመቤቴ ማርያም ሆይ በዚያ የቁርጥ ፍርድ በሚሰጥባት ዕለት ሁሉን ወደ ሕይወት ጎዳና የምትስቢ መዓዛሽ የጣፈጠ የሃይማኖት ሽቶ ነሽ እኮ። ድንግል እመቤቴ ሆይ ጻድቃን ትሩፋታቸው በተጋድሏቸው ያገኙሽ መንግሥተ ሰማያት ነሽ። የፍቅርሽ ሽታ መዓዛ እንደ ነጭ ዕጣን ሽታ መዓዛ እንደ ነጭ ዕጣን ሽታ መዓዛ ሸተተኝ። በፍቅርሽ ወይም ጣዕምም ልቦና ይደሰታል። እመቤቴ ማርያም ሆይ ቅዱሳን አባቶቻችን አንቺን መረጡ። መድኃኒታቸው የሆንሽ አንቺንም መልካም ፍሬ አፈሩ። ድንግል እመቤቴ ሆይ ለደካማው የመጠጊያው ተራራ ነሽና፣ ጻድቅስ በበጎ ሥራው ይጸድቃል። እንዴኔ ያለው ኃጥእ ግን መሸሻው መጠጊያው ካንቺ በቀር ወዴት ነው? እመቤቴ ማርያም ሆይ መጻሕፍት እንደ ተናገሩት ወይም እንደሚያስረዱት የእግዚአብሔርን ስነ ራእይ ለሚመስለው ስነ መልክሽ ሰላምታ ይገባል። ድንግል እመቤቴ ሆይ የሳሙኤል የሽቶ ሙዳይ አንቺ ነሽ። የሚወዱሽ የሚያከብርሽም ሁሉ በረከትሽን ያግኙ። የሚጠሉሽ የሚመቀኙሽ ግን ፈጥነው ይጥፉ። እመቤቴ ማርያም ሆይ የአብ ሙሽራው ማርያም ሆይ ላንቺ ሰላምታ ይገባል። የወልድ እናቱ ማርያም ሆይ ላንቺ ሰላምታ ይገባል። የመንፈስ ቅዱስ ማደሪያ ንጽሕት አዳራሽ ማርያም ሆይ ሰላምታ ላንቺ ይገባል። ወርቅና ብር ኃላፊ ጠፊ ነው። ስለዚህም ከዚህ ዓለም ብልጽግና ይልቅ አንቺን መውደድ መርጣለሁና ቸርነትሽን አታሪቅብኝ። እመቤቴ ማርያም ሆይ አሁንም በመዓልትና በሌሊት ጠብቂኝ። ከመከራ ሥጋ ከመከራ ነፍስ ሰውርኝ። ዘመድ አዝማድ የለኝ ስታመም ጠያቂ። እመቤቴ ማርያም ካጠገቤ አትራቂ። የፍቅርሽ ቸርነት የምሕረትሽም ብዛት አማላጅነትሽ ከኔ ከልጅሽ አይለየኝ። የእግዚአብሔር ቸርነት የድንግል ማርያም አማላጅነት ከሁላችን ጋር ይሁን። አቡነ ዘበሰማያት። ውድ የእግዚአብሔር ልጆች ይህ ጸሎት መልክዓ ኤዶም የተሰኘ ጸሎት ነው። ይህ ጸሎት መዝገበ ጸሎት ላይ ታገኙታላችሁ። የእግዚአብሔር ቸርነት ከሁላችን ጋር ይሁን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ዘወትር አብረን እንድንጸልይ ጋበዝናችሁ። ይህ ጸሎት ቤተ ክርስቲያን መሄድ ለማይችሉና በስደት ሀገር ለሚኖሩ እህት ወንድሞቻችን ይደርስ ዘንድ ላይክና ሼር በማድረግ ለሁሉ እናድርስ። የእግዚአብሔር ቸርነት የድንግል ማርያም አማላጅነት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።